በሞያሌ ኤምፖክስ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር አስታወቀ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህጻን ልጅ ሲሆን እናቱን በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ሲል የጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኤምፖክስን አስመልክቶ ባወጣው መግለጫ አስታውቋል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑን መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ ተጀምሯል። ታማሚው ህፃንና እናቱ አስቀድሞ በተያዘው የለይቶ ማከሚያ ተገቢውን ሕክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸው ተገልጿል። የኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉትን ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስከትል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን ምርመራና ሕክምና አገልግሎት እንዲያገኝ እንዲሁም የእጅ ንጽህና መጠበቅና ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲደረግ ጥሪ ቀርቧል። በአሁኑ ወቅት ይህ በሽታ በተወሰነ ቦታ ብቻ የታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚወጣውን ወቅታዊ መረጃ በአግባቡ በመከታተል ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅ የጤና ሚኒስቴር አሳስቧል።